የስኬት ጥግ ብቸኛው ፈጣሪ የፍጡራን ጌታ ለመላው የሰው ዘር ያጋራው እውነታ ያለ አንዳች ማጋራት እንዲሁም ማሻረክ ተገዙኝ የሚል ነው ብቻዬን ልመለክ። በዚህ ጽኑ አቋም እና ስነ ምግባር የሚኖር ዘረ አዳም ሀቅ አለው የመማር ከጥንት እስከ ዛሬ እስከ ዓለም ፍጻሜ የማይለዋወጥ የሀቅ ድምዳሜ እልፍ ነቢያትን ያስላከ ሪሳላ ለዓለማት እዝነት በተላኩት ነቢይ በሙሐመድ ስኬት ነው ጽዋው የሞላ። ከግድፈት የጸዳ ፈለገ ቁርአን ጽልመትን ገፋፊ የተውሂድ ብርሃን በብዙ መታገስ ባስተጋቡት ጥሪ ታዩ ፍቅሩ ነቢይ ሆነው ሀቅ አብሳሪ። አማኙ ታማኙ በወህይ እገዛ በጣፋጭ አንደበት ቀልብን በሚገዛ አባጣ ጎርባጣ በሌለው ሁኔታ ጥመትን በጽናት ችለዋል ለማቅናት ለተከተሏቸው በመሆን አለኝታ። ብርቱ ታላቅ መሪ መልካም አርአያ በአህላቃቸው ገዝፈው በዓለም ዙሪያ በአስተዋይ ንግግር እንዲሁም በተግባር ሆነዋል ተምሳሌት ለኡማቸው ማማር። ይህም አበርክቶ ሐዲስ ሆኖ ሱና የቁርአን አጋር የህይወት መመሪያ የፉርቃን ማብራሪያ ኪታብ ሆኖ ጸና። ስለዚህ ተውሂድን ከሱና አጣምሮ የሚያምን ልቦና የሚያመልክ አምሮ የአላህን ውዴታ ከማግኘት ባሻገር አውፍ የተባለው አይቡ እንዲሰተር የአንድዬ መክፊራህ ይፈቅዳል በደንቡ ለተጸጻች ባሪያው ሂዳያን ለመስጠት ደስ ለማሰኘት ምን ጊዜም ነው ቅርቡ። ከዚህም ባለፈ የከበረ ምንዳ በላይ በአኺራ ስለተዘጋጀ ከጉድለት የጠራ ተውሂድን ከሱና አጥብቆ መያዙ ወደ ጀነት መግቢያ ስለሆነ ቁልፉ ሙተቂኖች ሁሉ በአላህ ውሳኔ በጀነተል ፊርደውስ ተፈቅዷል እንዲያርፉ። እንግዲህ ከስኬት ጥግ ላይ ለመድረስ ከዱንያ ይልቅ አኺራን በማፍቀር ተውሂድን በሱና ግድ ይላል መላበስ። ውዷ የአላህ ሸቀጥ ላቅ ያለች በዋጋ ከዲነል ኢስላም ውጭ የትም አትገኝም። በአምልኮ ማጋራት ማንም ምን ቢፈጋ